ዛሬ በወጣው መረጃ ኢትዮጵያ የኒውክሌር ኃይል ኮሚሽንን የሚያቋቋም ደንብ አጸደቀች። ከዛ በፊት ግን ይህን ፔጅ ፎሎ ያላደረጋችሁ ፎሎ እያደረጋችሁ የሚኒስትሮች ምክር ቤት ዛሬ ማክሰኞ ጥቅምት 4 2018 ባካሄደው መደበኛ ስብሰባ የኢትዮጵያ ኒውክሌር ኃይል ኮሚሽን የሚያቋቁም ደንብ አጸደቀ። ደንቡ የጸደቀው ኢትዮጵያና ሩሲያ የኒውክሌር ኃይል ማመንጫ ለማቀድና ለመገንባት የሚያስችል ሰነድ በተፈራረሙ በሁለት ሳምንት ገደማ ልዩነት ነው። የኢትዮጵያ መንግስት በ30 ቢሊዮን ዶላር ሊገነባ ካቀዳቸው ሜጋ ፕሮጀክት መካከል የኒውክሌር ኃይል ማመንጫ አንዱ መሆኑን ከሳምንት በፊት ገልጾ ነበር። ይህንን የመንግስት እቅድ መስከረም 22 2018 በተከናወነው ስነ ስርዓት ላይ ይፋ ያደረጉት ጠቅላይ ሚኒስትር አብይ አህመድ ናቸው። ጠቅላይ ሚኒስትር አብይ አህመድ አቶ ሳንዶካንን ከዛሬ ማክሰኞ ጥቅምት 4 2018 ጀምሮ የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር አድርገው መሾማቸውን ያስታወቀው የጠቅላይ ሚኒስትር ጽህፈት ቤት ነው። አቶ ሳንዶካንን ይህንን መስሪያ ቤት እንዲመሩ ከመሾማቸው አስቀድሞ በተለያዩ የመንግስት ተቋማት ላለፉት 14 ዓመት ሰርተዋል ሲል ኢትዮጵያን ኢንሳይደር ዘግቧል።